በዚህም የተነሳ ዣን ቫልዣ በፍርሃት ተውጦና ሐውልት መስሎ ያንን ባለ ቋሩን ብረት በእጁ ይዞ ከእኚህ ደግ ሰው ፊት ድምፅ ሳያሰማ ቆመ። በሕይወት ዘመኑ እንደዚህ አይነት አጋጣሚ ደርሶበት አያውቅም። የገጠመው ነገር አዲስ በመሆኑ የበለጠና የከፋ ፍርሃት አሳደረበት። የተብከነከነና የተቅበጠበጠ ሕሊና ያሳሰበውን ክፉ ተግባር ለመፈጸም ከዚያ ቆሞ ሳለ ንጹሕ ነፍስ እንቅልፍ ወስዶት ከዚያ ተኝቷል። ዣን ቫልዣ ከዚያው ከነበረበት ቆሞ አካባቢውን ካጤንና ጥቂት ካሰላሰለ በኋላ ቆቡን አውልቆ በግራ እጁ ያዘ። የብረት ዱላውን በቀኝ እጁ እንደያዘ ነው። ጳጳሱ ግን አሁንም ከተኙበት አልተነቃነቁም። ዣን ቫልዣ ቆቡን መልሶ በችኮላ አጠለቀው። ከዚያም ወደ ጳጳሱ ሳያይ ከአልጋቸው አጠገብ በማለፍ ብፌው ወደ ነበረበት ሄደ። የብፌው ቁልፍ ላዩ ላይ ስለነበር የብፌውን በር ከፈተው። በመጀመሪያ ያየው እነዚያ ከብር የተሰሩና የሚያማምሩ ሳህኖችን ስለነበር ሳህኖቹን ከነጭልፋው ይዞ ወደ በሩ አመራ። የእግሬ ኮቴ ይሰማል በሚል ብዙም ሳይጨነቅ በፍጥነት እየተራመደ ከክፍሉ ወጣ። የሰረቀውን ዕቃ ከአቆማዳው ውስጥ ከተታቸው። ከዚያም ከቤት ወጥቶና በአትክልት መካከል አቋርጦ ሄዶ አጥሩን በመዝለል ከግቢው ከወጣ በኋላ መንገዱ ቀጠለ። ፀሐይዋ እንደወጣች ጳጳሱ በጠዋቱ ከአትክልት ውስጥ ይንሸራሸራሉ። ማዳም ማግለዋር እየሮጡ እርሳቸው ከነበሩበት መጥተው አባታችን፣ ሰውየው ሄዷል፣ የብር ሳህኖቻችንም ተሰርቀዋል አሉ። ሴትየዋ ይህንን ሲናገሩ ከአትክልቱ መሃል የጫማ ኮቴ ተመለከቱ። ኮቴውን ተከትለው ግንቡ ሲያዩ የአጥሩ ድንጋይ በአንድ በኩል መሸረፉን ተገነዘቡ። ይህን ጊዜ አባታችን አዩ፣ በዚያ በኩል ነው የወጣው። ምን አይነት ቀበኛ ሰው ነው? ሳህኖቻችንን ሰርቆ ይሄድ አሉ በመቆጨት። ጳጳሱ ለተወሰነ ጊዜ ዝም አሉ። ከዚያም አንገታቸውን ቀና አድርገው ሴትየዋን እየተመለከቱ ጥንትም ቢሆን እኮ ሳህኖቹ የኛ ነበሩ እንዴ ብለው ሲጠይቁ ማዳም ማግለዋር መልስ አልሰጡም። ለጥያቄያቸው መልስ ስላላገኙ ጳጳሱ ንግግራቸውን ቀጠሉ። ማዳም ማግለዋር፣ ሳህኖቹ የነዲያን ሀብት ሆነው ሳለ እኛ ያለ አግባብ ለረጅም ጊዜ ያስቀመጥናቸው። ይህ ሰው ማን ነው? ከነዲያን አንዱ መሆኑን አትርሺ ሲሏቸው፣ ይገርማል፣ እኔም ሆንኩ እህቶ ግድ የለንም። ሴቶች እንደመሆናችን መጠን ለእኛ ለውጥ አያመጣ። ለብፁዕነቶ ገበታ ሲቀርብ ግን በየትኛው ሳህን ሊቀርብ ነው ሲሉ አጉረመረሙ። ጳጳሱ በመገረም ሴትዮዋን አተኩረው እየተመለከቱ እንዴት እኮ የቆርቆሮ ሳህን ቢሆን እንኳን ይበቃል፣ ለመሆኑ ሌላ ሳህን የለንም ብለው ሲጠይቋቸው ማዳም ማግለዋር አንገታቸውን ነቀነቁ። ለማንኛው ያ ቆርቆሮ ሳህን እኮ ሽታ ያመጣል በማለት ሐሳብ ሲያቀርቡ፣ እንግዲያውስ ከብረት የተሰራ ሳህን ካለ እርሱ ሊሆን ይችላል አሏቸው። ማዳም ማግለዋር ፈገግ ብለው እርሱስ ቢሆን ብረት ማለቱ ይቀራል በማለት ሲናገሩ፣ እንግዲያውማ አሉ ብፁዕነታቸው፣ የእንጨት ወይም የሸክላ ሳህን መፈለግ ነዋ። ሁለቱ ከተወያዩ ጥቂት ጊዜ በኋላ ባለፈው ሌሊት ዣን ቫልዣ አብሮ ከቀረበበት ጠረጴዛ ላይ ቁርስ ተዘጋጀ። ቁርስ እየበሉ ሳለ ምንም አይነት አስተያየት ላልሰጡት እህታቸውና ለሚያጉረመርሙት ለማዳም ማግለዋር ሻይ ውስጥ ዳቦ ነክሮ ለመብላት ማንኪያ ወይም ሹካ የማያስፈልግ መሆኑን በመግለጽ ሳቃሉ። ጳጳሱ ለሰጡት አስተያየት እህትና ወንድም ሲተያዩ በር ተንኳኳ። ጳጳሱ ይግቡ ባሉ ጊዜ በሩ ተከፈተ። ለዓይን የሚያስፈሩና ለቤቱ እንግዳ የሆኑ 3 ሰዎች ገቡ። 3ቱ ሰዎች የአራተኛውን ሰው አንገት ጨምድደው ይዘዋል።